እንጂ እግዚአብሔር ከእኛ ጋር እንዲሆን እኛ ጨክነን እንፍቀድ እንጂ እኛ የእግዚአብሔርን ፈቃድ ለመፈጸም እንበርታ እንጂ እኛ እግዚአብሔር የማይፈቅደውን ለመተው እንጨክን እንጂ እንጠቅማለን። አንዳንድ ጊዜ ብዙዎቻችን ራሳችንን እንደማንጠቅም አድርገን መቁጠር እንጀምራለን። በሥጋዊም በመንፈሳዊም ኑሯችን ያሰብነው ነገር አልሆን ሲለን ከርመን በቃ እኔ አልጠቅምም ብለን እንደመድማለን። የማንጠቅም ሰዎች እንደሆነ አድርገን መቁጠር እንጀምራለን። ግን ወገኖቼ እንጠቅማለን ብለን መመካከር የሚያሻን ይመስለኛል። ብዙዎች አንጠቅምም ብለን ስለምናስብ የማይጠቅም ቦታ፣ በማይጠቅም ማንነት፣ በማይጠቅም ሕይወት ውስጥ እንገባለን። ግድ የለም ኦርቶዶክሳውያን፣ ቅድም እንዳልኳችሁ ከእግዚአብሔር ጋር እንሆን እንጂ ኃይለኛውን እግዚአብሔር እንጠጋ እንጂ ራሳችንን በእግዚአብሔር እጆች ላይ እናሳርፍ እንጂ እመኑኝ፣ ማንም እንሆን ማን እንጠቅማለን። በዕድሜ ያረጀን፣ በሽበት የባጀን፣ በጉልበት የደከም፣ በሐሳብ የባከን ለምን ምናምንቴ እንኳን አንሆንም? ግድ የላችሁ እግዚአብሔር ማንንም ምንንም ጠቃሚ አድርጎ መቀየር ይችልበታል። ጥቂት ነጥቦችን ላስታውሳችሁ፣ ይሄን እውነታ እንድንረዳ። ታስታውሳላችሁ? አፈር ምን ይጠቅማል ብላችሁ ታስቡ ነበር? እኔና እናንተ የተፈጠርንበት አፈር እግዚአብሔር እጅ ከመግባቱ በፊትና እግዚአብሔር እጅ ላይ ካረፈ በኋላ ልዩነቱን አስተውላችሁ አታውቁ? በእግዚአብሔር እጆች ሳይዳሰስ በፊት አፈር ምን ይጠቅም ነበር? አፈር ምን ይሰራበት ነበር? አፈር ምን ጠንካራ ነገር ያወጣ ነበር? አፈርንስ እንደዚህ ይሆናል ብሎ ማን ያስተዋለው ሰው ነበር? ወገኖቼ እግዚአብሔር እጆች ውስጥ ገባ አፈር። እኔና እናንተን የመሰለ እጅግ ውብ ፍጥረት እግዚአብሔር እጅ ውስጥ ተሰራ። የማይጠቅም የነበረው አፈር እንዴት ጠቃሚ ሆኖ እንደተቀየረ ተመልከቱ። ደካማው አፈር በረታ። እዚህ ግባ ማይባለው አፈር ውብ አድርጎ ሰው የሚገኝበት ምንጭ ሆነ። ወገኖቼ ለዚህ ነው እንኳን እኔና እናንተ ሥጋውን የቆረሰልን፣ እንኳን እኔና እናንተ ደሙን ያፈሰሰልን፣ እንኳን እኔና እናንተ በሥጋውና በደሙ የተዋሃደ፣ እንኳን እኔና እናንተ ራሱን ሰጥቶ የከፈለልን የምድር አፈር እንኳን ሳይቀር እግዚአብሔር እጆች ውስጥ ጠቃሚ ሆኖ ነበር። ወዳጆቼ ለምን ዛሬ እንደ አፈር ምንም የማንቆጠር ልንሆን ለምን አንችልም? አፈርን ማን ያስታውሰዋል? የረገጣችሁትን አፈር ትዝ ይላችኋል?
ለምን ከሰው ትዝታ አትጠፋ? ለምን ከሰው ሕሊና አትርቅቅ? ለምን ቁም ነገር የማይሰራብህ እንደሆን ለምን አይሰማህም? የኔና የናንተ ስድብ እንኳን አፈር አይደል እንዴ? ለምን የስድብ ያክል የተጣላሉንም ወገኖቼ? አፈር እግዚአብሔር እጆች ውስጥ እንደዚህ አይነት ተስፋ ከነበረው የተወደዳችሁ ክርስቲያኖች እኔና እናንተ ሕይወታችን በፈቃዳችን በእግዚአብሔር እጆች ውስጥ ካሳረፍን ምን አይነት ውብ አድርጎ እንደገና ሊሰራን ይችል ይሆን? የተወደዳችሁ ክርስቲያኖች ነፍሳችን አሁን ካለችበት የበለጠ ውብ ትሆናለች። ማንነታችን ከደካምነት ብርቱ ይሆናል። ወገኖቼ አፈር ጠንካራ የነበረውን አጥንት ያስገኛል ብላችሁ ታስባላችሁ? ዛሬ ልፍስፍሶች፣ ዛሬ ደካሞች፣ ዛሬ ጉልበት የሌለን መናኞች እንደሆነ ሊሰማን ይችላል። ግድ የላችሁም። ይሄ ጠንካራ አጥንት የተገኘው ከአፈር መሆኑን ግን አትርሱት ወገኖቼ። ወደ እግዚአብሔር እጆች ላይ ና። በእግዚአብሔር እጆች ላይ ለመሰራት ፍቀድ። የእግዚአብሔር እጆች እንዲያበጃጁህ ራስን በእጆቹ ላይ አሳርፍ። እመነኝ፣ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ እንደ አፈር የተበተንክ ልትሆን ትችላለህ። የመጣ የሄደው የሚረግጥህ መናኛ ልትሆን ትችላለህ። እግዚአብሔር እጆች ላይ ካረፍክ ግን ማን ይረግጥሃል? መሬት ላይ አትበተንም። እንደ ሰው የምትቆም ነው የምትሆነው። የተበተነው አፈር እኮ ነው የቆመው ወዳጄ። ዛሬ በአንዳንድ ምናምንቴ ሕይወት ውስጥ ተጥለ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ፣ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም። ያቆመሃል፣ የምትጠቀም ያደርግሃል። ወገኖቼ ከአፈር እኮ ነው የኔና የእናንተ ሰውነት። ያጠኑ ሰዎች እንደሚናገሩት ከ6 በላይ ፋብሪካዎች አሉ ይላሉ በኔና በእናንተ ሰውነት ውስጥ። የነርቨስ ሲስተም፣ የኤሌክትሪክ ሲስተም፣ የውሃ ደም ቅዳ ደም መልስ ሲስተም። አጥኚዎች ሲናገሩ እንደ ፋብሪካ ይሆናሉ እኮ ነው የሚሉት። የእግዚአብሔር እጆች ሲነካኩ የእግዚአብሔር እጆች እንዲሰሩ ከፈቀድ ድቃቂው አፈር ይሄን ያህል ምስጢር አለው ወገኖቼ። ለምንድን ነው የማንጠቅም እንደሆነ የምትቆጥሩት? ይሄ አፈር በእግዚአብሔር እጆች ውስጥ እንዲህ የሚጠቅም ከነበር እኔና እናንተ እኮ ከአፈር በላይ ሆነናል። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ሰው ምንድን ነው የተባለው? ፍጥረትን ሁሉ ያስደነቅን እኮ ነን ሰው። ታዲያ አፈር እንደዚህ የሚጠቅም ከሆነ እኔ አልጠቅምም ስትል ማፈር የለብህም። ይልቅ እግዚአብሔር እጆች ላይ በሙሉ ልብ ለማረፍ ተዘጋጅ። አውግስጢኖስ እንዳለው ነፍሳችን ካንተ በቀር በሌላ የምታርፍበት የለም እንዳለው፣ ሌላ ላይ ካረፍክ አትጠቅምም። ሱስ ውስጥ ካረፍክ አትጠቅምም። እግዚአብሔር እጆች ላይ ካረፍክ ግን ጠቃሚ። ለምን አፈር አትሆንም? እንግዲህ የመጨረሻው ከአፈር ያነሰ ምን አለ? አይሸጥም፣ ዝም ብሎ ይደፋል።
ለምን ዋጋ የሌለ ምናምንቴ እንኳን የምትቆጠር ለምን አትሆንም? እግዚአብሔር ጠቃሚ ሊያደርግህ ይችላል። አፈር እንኳን እንዴት ተስፋችን ነው ወገኖች! አፈርን ብቻ አይደለም ምዕመናን፣ እንደው ከጥጉ ልነሳ ብዬ እጅግ መራር የሆነውን ነገር እንኳን ላንሳላችሁ ወገኖቼ። ሞት ይጠቅማል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር በሰው ልጆች ላይ ሞትን ትሞታላችሁ ብሎ የፈረደው ሞት እንኳን ማን ጠቃሚ ነው ብሎ ያስበዋል ወገኔ? እንደዚህ ያስባችሁ ታውቃላችሁ? እግዚአብሔር ሞትን እንኳን ሳይቀር የሚጠቅም አድርጎ ይቀይረዋል ብለህ ታስባለህ? ፍርድህን ለሕይወት አድርጎ ይቀይረዋል። ሞት እንኳን ሳይቀር የእግዚአብሔር ጭካኔ ነው ብለህ ትገምታለህ? ንጉሥ አጋግ እንደተናገረው ሞት እንዴት መሪር ነው እንዳለው መራር የሚባለው ይሄ ሞት ጣፋጭ የሚባል ሕይወት እንዳለው ታውቃለህ? ለምን ዛሬ መራራ ለምን አትሆንም? እንዳትረሳ እግዚአብሔር ከመራራ ውስጥ የጣፈጠ ማውጣት ይችልበታል። እግዚአብሔር ነዋ። በሞት ውስጥ ሕይወት የሰጠው እግዚአብሔር ነው። በመራራ ውስጥ ጣፋጭ ትንሣኤን የሠራው እግዚአብሔር ነው። ለምን የሞት ያክል የመረረ ማንነት እንኳን ለምን አይኖረንም? ብቻ እግዚአብሔር ከተናገረ ለጥቅም አድርጎ ስለሚቀይረው መራራ እንኳን ብትሆን ጣፋጭ ያደርጋል። ከእንግዲህ ኑኃሚን አትበሉኝ ማራ በሉኝ ያለችውን ሴት መራራ በሉኝ ያለችውን ሴት ያከብራል እግዚአብሔር። ሞት እንኳን የማይጠቅም ነው ብለን የምናስበው ለዚህ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትን ጥቅም ነው ያለው። ለዚህ ነው ወዳጄ ሞት እንኳን ቢሆን ለጥቅም ካደረገው ምናልባት እንደ ሰው አረዳድ ሞት እጅግ አስቀያሚ ነው ተብሎ የሚታሰመው ሞት ውብ ጠቃሚ አድርጎ ከቀየረው የቱንም ያክል መራራ ነው፣ ይቅርታ ለቋንቋዬ፣ የቱንም ያክል የምናስፈራ እንሆን፣ የቱንም ያክል አስቀያሚ ነገር ይኑረን፣ ግን እናንረሳ እግዚአብሔር መቀየር ይችልበታል። የተወደዳችሁ ክርስቲያኖች ጥቂት ነገር እስኪ ላስታውሳችሁ። እግዚአብሔር ሞትን ትሞታላችሁ አለንና በሞት በኩል ሕይወትን እንደሰጠን ላስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ ካልሞትክ ሕያው አትሆንም ይላል። ካልሞትክ አትነሳም ይላል። ሞትን የሕይወታችን መንገድ፣ ሞትን የመነሳታችን ጉዳይ አደረገዋ። በድካም እንዘራለን፣ በኃይል እንነሳለን፣ በውርደት እንዘራለን፣ በክብር እንነሳለን፣ በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ሞትን እንኳን ሳይቀር የመነሻ መንገድ አድርጎ ለጥቅም አደረገው። ለዚህ ነው ሞትን ጥቅም ነውና ያለው ቅዱስ ጳውሎስ። ሞት እንኳን ወዳጆቼ ይሄ ምናልባት በእኔና በእናንተ እጅግ የመጨረሻ መራራ የምንለው አስቀያሚ የምንለው ሞት እንኳን ሳይቀር እግዚአብሔር የሚጠቅመን አደረገው። እመኑኝ፣ የሚጠቅመን አደረገው። አንዲት ሸክላ ሰሪ ገሏ ቢሰነጠቅ ወይም ቢሸረፍባት ስትለስነው ወይም ስትጠግነው አይደለም የምትኖረው። አፍርሳ
አበስብሳ አብኩታ ሌላ ጌጠኛና ያሸበረቀ ዕቃ ነው የምትሰራው። በሞት በኩል እንድንፈርስ፣ በሞት በኩል እንድንበሰብስ፣ በሞት በኩል እንድንዘራ እግዚአብሔር ለምን አደረገ ካላችሁኝ፣ በሞት በኩል ይሰራናል። እግዚአብሔር የእሱን ሰውነት እንድንመስል እያብለጨለጭን እንድንወጣ እግዚአብሔር መፍረሳችን፣ መበስበሳችን፣ መሞታችን እንኳን ሳይቀር አዲስ ሆነን ለመሰራት አበቃ። ለምን የሞት ያክል እንደዚህ አንሆንም ወገኖቼ? እግዚአብሔር ለጥቅም እንደሚያደርገው አታውቁ? ለምን አትፈርስም? እግዚአብሔር ይሰራሃል። ለምን አትበሰብሽም?